ሰላም ሰላም የሀገሬ ልጆች፣ ያው አይሹ ስፒድ ኢትዮጵያ እንደገባ ታውቃላችሁ። እኔ ግን አንዳንድ የታዘብኳቸው ነገሮች አሉ። ለምሳሌ አንዳንድ ጥሩ የኛ ባህል የኛ ካልቸር ምን እንደሆነ ለማሳየት ሞከራችሁ፣ በጣም ያንን አገነናችሁ ለማሳየት ያስባችሁ ብዙ ሰዎች አላችሁ። ቲንክ ማለት ፈልጋለሁ። ያንን ተከትሎ ግን አንዳንድ ሰዎች ደግሞ አንድ ቲሸርት የኃይለ ሥላሴ ቲሸርት መሰለኝ 6000 ምናምን እያለ እንደዚህ ስካርብ ደግሞ 5000። ምን አይነት ሰዎች ነን ጋይስ? በቃ ነጭ ሲሆን ምንም በቃ ገንዘብ እንደ ውሃ ነው የሚፈሰው አይደል? በጣም በእውነት የሚያሳፍር ተግባር የሰራችሁ ሰዎች አለ። እኔ በዚህ አጋጣሚ ማድረግ የነበረብን ይመስለኛል የኛን ካልቸር የኛን መልካምነት እንደው ማሳየት ነበረብን ብዬ አስባለሁ። ያው ይሄ ሰው ከዚህ ሲሄድ እዛ ኢትዮጵያ ውስጥ ይሄ ቲሸርት 6000 የሚሸጥ ሀገር ነው፣ ስካርብ ደግሞ 5000 የሚሸጥ ነው ብሎ ያስባል። ያቺ አጋጣሚ ለኛ መልካም ነገር ማሳያ መሆን ያለበት ታይም ነው ብዬ አስብ ነበር። ሲቀጥል አይሾ ስፒድ ኢትዮጵያ አንድ ልጅ እንደው አንዱ ኬንያ መሰለኝ እሱ ትንሽ የሚመሳሰል የኛ ሀገር አይሾ ስፒድ በጣም ይመሳሰላል ከዚህ ልጅ ጋር በጣም ብዙ ነገሩ ይመሳሰላል። ያው አይሾ ስፒድ ኢትዮጵያ ኮንፊደንስ የለውም። አዶናይ ብቻ ነው ከዚህ ልጅ ጋር ቆሞ በደንብ ፑሽ እያደረገ ያለው። ምን አለበት ኢትዮጵያውያን ምንድነው በዚህ ያክል ቅናት? ይሄ ልጅ ምን ችግር አለ? የተሻለ ወደፊት መጥቶ ቪውርስ ኖሮ የኢትዮጵያ አይሾ ስፒድ ተብሎ በየሀገር ቱር አድርጎ ኢትዮጵያን ቢያስታውቅ ምንድነው ችግሩ? የዚህ ልጅ ባራል መውጣት የዚህ ልጅ በደንብ መታየት ኢትዮጵያን ቢጠቅማት እንጂ የሚጎዳት አይመስልኝም። ገና እንደጀመረ እስከ መታሰር ምናምን ደርሷል። ያው በእርግጥ እኔ የመታሰሩን እንኳን ያን ያህል አላውቀውም። ጥፋቱ ወይም ካሜራው ፍቃድ የለውም ምናምን ከዚህ ጋር ተያያዘው ነገሮች ሊሆን ይችላል። አላውቀውም በደንብ ዲቴል መረጃውን ማለት ነው። ግን ስቲል እኛ አላበረታታውም። ይሄ ልጅ ወደ ቫይራል እንዲመጣ በደንብ ሞራል እንዲኖረው አላረኩም። እና ቪዲዮዎች ሲሰራ በእውነት እያየው ነበር። እየፈራ ያለ ሞራል ነው እየሰራ ያለ። እና እባካችሁ እናበረታታ። ኢትዮጵያን የማስተዋወቅ እድል ስላለ እባካችሁ ይሄ ልጅንም አይሾ ስፒድ ኢትዮጵያን እናበረታታው። ልክ እንደዚህ ለዚህኛው እንደምናሽቃብጠው ይሄንንም ከፍ እናድርገው የሀገራችን ዝርያ ስለሆነ ማለት ነው። ስለዚህ አንዳንዴ ደግሞ አይሾ ስፒድ መምጣቱን ተከትሎ የማይሆን ባህሪ የምታሳዩት ውድ እቃዎችን የምትሸጡ ሰዎች እባካችሁ አታሰድቡ። ትክክል አይደለም። አንድ ቲሸርት እኛ ሀገር 6000 ብር፣ ያው የቲሸርት ብራንድ ሊለይ ይችላል። ከዛ በላይ የሚሸጥ ቲሸርቶች አሉ። ግን እኔ እንደዚህ አይነት ነገር አላየውም። ስካርብ 5000 ሲሸጥ አላየውም። እና ይሄንን እድል ተጠቅማችሁ ለሀገራችን የተሻለ ነገር ለማስተዋወቅ እንሞክር። ሀገራችን የተሻለ ጥሩ ነገር እንዳላት ለማስተዋወቅ እንሞክር እንጂ እድሉን ተጠቅመን የማይሆን ነገር ለማሳየት ውድ ነገሮችን ለማሳየት አንሞክር እላለሁ። ስለነበረኝ ጊዜ እኔ በጣም አመሰግናለሁ። አይሾ ስፒድ ኢትዮጵያን ግን አበረታቱ ጋይስ። በቃ ይሄ ልጅ ሞራል ያጣው እኮ እውነቱን ለመናገር ያው እኛ በደንብ ስለማንደግፍ ስላወቀ ነው እንጂ ሞራል አጥቶ አይደለም። ቪዲዮ ስትሰራ ደግሞ አይሾ ስፒድ እኔ ላንተ ያለኝ መልእክት ሞራል ይኑር። በደንብ በቃ ፐርፌክት ሆነ ስራ ስትሰራ ፍርሃትን አስወግድ እላለሁ። አዶናይን ደግሞ ከዚሁ ጋር ያይዜ እኔ ያው አዶናይን በጣም ነው የምወደው፣ ግን በጣም ለዚህ ስለምታደርገው በጣም አመሰግናለሁ። አበረታታ፣ በልቀጥር እላለሁ። ስለነበረኝ ጊዜ በጣም አመሰግናለሁ። ቻው፣ ሰላም።